ማናት? ራዲ ማናት? ማናት? እህቴ ማለት ያክስቴ ልጅ። ማን እንደሆንኩ ረስታኝ ነው? ሚስተር አውዳ እኮ ነኝ። ኧረ አልረሳሁሽም። ታዲያ እኔ ማላውቃት እህት ከየት መጣች? ከየት እንደመጣሽ ንገሪያት። እኔ በረመዳን አልዋሽም። እህቱ አይደለሁም። ሁለተኛ ሚስቱ ነኝ። ምን? ሚስቱ? ረዲ ያለች እውነቷን ነው? ንገረኝ፣ እውነቷን ነው? አዎ። እኔ ላይ በረመዳን ግን ጉዞ ከባድ ነው። እኔም የማየ ነገር ሆኖብኝ ነው እንጂ አልሄድም ነበር። እንዴ የታመሙት እናትሽ ናቸው እንዴ? እማዬ ብቻዋን እንዳትሄድ ብዬ ነው የምሄደው። እንዴት ነው? በጣም ታሟል እንዴ? ማለቴ ለክፉ የሚሰጥ ምናምን? አይ ብዙ የጠናባቸው አይመስለኝም። እንዳልኩሽ እዛ ለሁሉም ሰላምታዬን አድርሽልኝ አደራ። እሺ ግን እኮ ታረውዲ የተነጋገርንበትን ጉዳይ ወደ ኋላ እንዳትመልሽ። አንተ ፈርተክ ነው እንጂ አለቃክ እኮ ረፍት ብትጠይቀው ባይለ። ፈርቻ አይደለም በረባው ባረባ ፈቃዴን ስለጨረስኩ ነው። ያንቺ ከስራ መባረር ሳይንስ የኔም እንዳይደገም ጥንቃቄ ማድረግ ነው። በቃ እሺ። ታዲያ ብቻ ልትሆን ነው ወይ ማዘር ጋር ሄዳ? ብዙ ትቆያለሽ እንዴ? አይ አንድ ሁለት ቀን። ታይ እንጂ ረውዲ አያትሽንማ ተረጋግታችሁ አስታሟቸው እንጂ። ማለቴ ለኔ ብለሽ እናትሽን እንዳታጣድፊያቸው። እማማን በደንብ አስታሟቸው። ምን ነው ለሴኮንድ ከቤት አትውጪ ምናምን ትል የነበረው ሰውዬ አሁን አትጣደፊ ምናምን ማለት ጀመርክ እኮ። ደጅ መውጣትሽ እንደምጠላው ስለምታውቂ ለኔ ብለሽ ተጨንቀሽ አጉል እንዳትሆኚ ብዬ ነው። በሰላም ነው ረዲ? ምኑ? አብራሂም መሄድ አልፈለክም አትጂም ብለህ ካልተከራከርክኝም አሁን ደግሞ አትጣደፊ ትላለህ። አቅጣጫውን ካልቀየርሽው በስተቀር ሁሉም ውስጥ አንቺን መረዳትና ፍቅር አለ አልመሰለኝም። እንዴት? እኔ ከቤት እንድርቅልክ የፈለክበት ምክንያት ያለ ይመስለኛል። ምን ስትያሰብሽው ደግሞ ይሄን? ደርሰሽ መተሽ ቢሆን ኖሮ መንገዱ አጥዟት ነው ላሉ። አሁን ባው ምን ነካሽ? የምሬ ነው ረዲ፣ ሁኔታክ ምንም አላማረኝም። መንገድ ልትወጪ ስለሆነ ወድሽ ባብቶ ነው። በያው እንዳታረፍጅባችሁ እንውጣ። እሺ ግን ደርሼ እስክመጣ ምንም አዲስ ነገር አይፈጠርም አይደል? ምን አይነት አዲስ ነገር? እኔ እንጃ፣ እኔ ሊያስከፋኝ ሊጎዳኝ የሚችል ነገር። ሚስቲቱ እንቅልፍሽን በደንብ ተኝተሻል አይደል? ምን ነው? ምን ነው? አንሳው እንጂ። ምኑን? ማን ነው? ስልኩን በኋላ አንሳዋለሁ። ማለት እኔ ፊት ማውራት አልፈለክም? አዎ። ለምን? ያናደደኝ ሰው ስለሆነ በአንቺ ፊት ቁጡ ሆኜ ኃይለ ቃል ማውጣት ስላልፈለኩ። ማን ያናደደ? ምን አድርጎ ነው ያናደደ? እዛ የመስሪያ ቤት ያለ ልጅ ነው እኮ። ማን? እማዬ ሰዓቱ ደረሰ መሰለኝ። አዎ ሰዓቱ እኮ ሄዷል። ሄሎ እማዬ፣ አረፈድኩኛ። በሬድ መጣው፣ ጠብቂኝ በቃ። አረፈርሽ እያሉሽ ነው? አዎ ሰዓቱ ከሄደ መኪና እናገኝም ነው የምትለኝ። በቃ ልሂድ። እሺ በቃ ሬድ ድረስ ሸኝቼሽ እመለሳለሁ። ሰላም አለይኩም። እንዴ አዩ፣ በሩ ማን ከፈተልሽ? የሆኑ ሴትዮ ናቸው። አከራይ ናቸው። ስለምንም አልጠየቁሽማ? አዎ ምን ነው? አይ በዚህ ጊዜ ወረኛው ብዙ ነው ብዬ ነው። ህዝቤት አንደላቆ ነው የሚኖርልኝ። ወይ ሌላ ቦታ ብንገናኝ ይሻል ነበር እንዴ? ምን ነው ሚስት እንዳትመጣ ፈራህ እንዴ? እንዴት አልፈራም። እንዴት እንደደከመኝ ብታውቅ። በረመዳን ግን ባንገናኝ ይሻል ነበር። ምን ነው ሚስት እንጆሽማ አይደለም። ቢሆንም ስትመጪ የሆነ ፍርሃት ወረረኝ። አየህ እኔ ቤት ብትሆን ግን እንደዛ አይነት ፍርሃት አይሰማህም። ዛና ነው የምትለው። አንቺ ጋር ስንሆን እሷ አትመጣማ። እዚህስ ቢሆን መች ትመጣለች? ክፍለ ሀገር ዳለች አይደል እንዴ? አዎ ግን ቤቱን ከሷ ውጪ ስላለመድኩት ነው መሰለኝ ሁኔታው ግራ አጋባኝ። አብሽር ከዚህ በኋላ ትለምደዋለህ። እና ግን ደህና ነሽ? ቤት ደህና ናቸው?
ደህና ናቸው። ምን ይሆናሉ? የመጀመሪያ ረመዳናችን ልናፈጥር ነው። አይገርምህም? ረመዳን እንኳን አንድ ቀን ሳናፈጥር እንደኔ የምትረዳ ሚስት አለች። መረዳት እኮ ከመውደድ ይበልጣል። መረዳት ህይወትን ያቀላል፣ መውደድን ያዘልቃል። እንደዚህ ያልክ ሸንግለኝ። ሽንገል አይደለም፣ የምሬ ነው። እና ይፍጣር እዚህ ትሰራለሽ ወይስ ውጪ እናፍጥር? ዛሬ ውጭ እንብላ፣ ነገ እሰራለሁ። ዛሬ እዚህ ነገ እዛ እያልሽ ፕሮግራም ታውጫለሽ እንዴ? ሴትዮ እኮ ለአንድ ቀን ሄደችው። የመንገደኛ አመዱ ነው አንድ ቀን የምትለው፣ ሳምንት አትመጣም። የሚስቴን አመል እኔ ነኝ የማውቀው። አንድ ቀን ካለሽ በዛው ቀን ነው የምትመጣው። ደህና ዋልሽ ሰናይት። ሀያት የለችም ማለቴ ሰናይት የለችም። ማን ነው? ረውዳ የለችም። ስታወሩ የሰማችሁ መስሎኝ ነው። በጣም ይቅርታ። አይ እኛ አይደለን፣ ቲቪው ነው። መብራቱ በመቼ ሄደ? የዚህ ሰፈር መብራት እንዴት ግርም እንደሚልህ። የቲቪው የለም፣ የዚህ ግን አለ። አንተ ግን ደህና ነህ ረዲ? እኔ አዎ ደህና ነኝ፣ በጣም ደህና ነኝ። ረውዲ ያለች መስሎኝ ነበረ። በቃ እኔ ወይኔ ጉንዳን በላኝ። ካንተ ነው ይሄ ድምጽ የወጣው? አዎ ጉንዳን ሲበላሽ እኮ ማታወጪው ድምጽ የለም። እሺ አይዞህ በቃ እሺ አይዞሽ። ማን ነው አይዞን? ማለት አይዞን። ተዋረጂ አላህ ያዋርድሽ። ሄሎ ማዬ፣ እየደረስኩ ነው። ቆየሁብሻ። እማማ ተሻላቸው? እናትም ጣሉሽ? ከሄድ በኋላ ጎሽ፣ ተረጋግተን እንሄዳለን። በቃ እሺ እማዬ፣ እሺ። አባት ወደ ቤት ትመልሰኛለህ? ጭራሽ ልብሷን ቀይረሽ ቁጭ አልሽ እና ቤት ውስጥ ባባ ያልቀመጥ እንዴ? በአንዴ ቤተኛ ሆነሽ አረፍሽው አይደል? ለእኔም እንደዚህ አይነት ቤት እንድትከራይልኝ ነው የምፈልገው። የራስሽ የሆነ የወርስ ቤት እያለሽ ኪራይ ቤት ትመኛለሽ? ኪራይ ቢሆን የከፈልክበት ስለሚያንገበግብህ እየመጣት አድር ነበር። አቤት ምላስ! ለሁለተኛ ሚስቶች ብቻ የሚታደል ልዩ ምላስ አለ። የእናንተ ስራ እኮ ነው ምላሰኛ የሚያደርገን። አሁን ወሬውን ተይና ይፍጣር ቤት እንድናፈጥር ከወሰንሽ በጊዜ መሰራራቱን ጀምሪ። ሁሉም ነገር አለ። ለነገሩ ሁሉም ነገር ነው የምታሟላላት። የአትክልት ሾርባ ይሁንልህ፣ የቅንጨ ሾርባ ይሁንልህ ወይስ ምን? ያለውን አርጊው። ሁሉም ስላለ እኮ ነው የምጠይቅህ። በቃ ቶሎ እንዲደርስ የአትክልት ሾርባ ይሁን። የአስር ሰላት እየቀረበ ነው። ሰግጄ ልምጣ? የማላውቀው ቤት ብቻዬን ልትሄድ ነው እንዴ? ለዛሬ እዚህ ስገድ።